ባስቆጠረው ግብ ጨዋታውን 2-2 በሆነ ውጤት ያጠናቀቀው ጁቬንቱስ በሜዳው ባደረጋቸው ባለፉት 7 የሊግ ጨዋታዎች 6ቱን አሸንፏል። አዙሪዎቹ እሁድ በቀድሞ አሰልጣኛቸው ማሲሚሊያኖ አሌግሪ የተመራ ጥሩ የሚባል የውድድር ዓመት ያሳለፈ ከሚገኘው ኤሲ ሚላን ትልቅ ፈተና ይጠብቃቸዋል። ሚላን ናፖሊን 2-1 ያሸነፈበት ትልቁን ጨዋታ ጀምሮ በተከታታይ 5 ጨዋታዎችን አሸንፏል። በሴሪያው 4 ጨዋታዎች አንድም ግብ ያልተቆጠረባቸው ሲሆን በደረጃ ሰንጠረዡ አናት ላይ ተቀምጠዋል። ሁለቱ ቡድኖች እርስ በርስ ባደረጉት ባለፉት 8 ጨዋታዎች በ4 አቻ ሲለያዩ ሁለቱ በመሸናነፍ የተጠናቀቀ ሲሆን በእነዚህ ጨዋታዎች በጣም ጥቂት ግቦች ተቆጥረዋል። በጁቬንቱስ በኩል በተከታታይ ግብ ያስቆጠረው ፍራንሲስኮ ኮንሴሳው እንዲሁም ኤሲ ሚላን ባደረጋቸው 6 ጨዋታዎች 6 የግብ አስተዋጽኦ ያደረገው አሌክሲስ ሳልሜርካስ በዚህ ጨዋታ የሚጠበቁ ተጫዋቾች ናቸው። ጁቬንቱስ የጆዋን ካቫልን አገልግሎት በጉዳት የማያገኝ ሲሆን በኤሲ ሚላን በኩል በቅጣት ምክንያት ኤርቨስ ስቱፒኒያን ከጨዋታው ውጭ ሆኗል። ውድድር ዓመቱ ያልተሸነፈው ጁቬንቱስ የሚያደርገው 3 ሰዓት ከ45 ሲል ይጀምራል።